አንዲት ሴት ወደ ጌታችን መጥታ የተሸከመችህ ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። ጌታችን አዎን፣ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። ሴቲቱ ለጌታችን እናት ያቀረበችው ምስጋና ክርስቶስ በመጀመሪያ አዎን ብሎ ተቀበለው። ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን ብሎ የተናገረው ጌታ አዎን ብሎ መናገሩ ትልቅ የማጽናት ንግግር ነው። ሆኖም ለእናቱ ማኅፀንና ጡቶች የቀረበውን የወንጌል መልክአ ማርያም ምስጋና በአዎንታ ቢቀበለውም የሚበልጠው ነገር ግን ምን እንደሆነ ግን ጨምሮ ተናገረ። ሴቲቱ ድንግል ማርያምን ያመሰገነቻት ጌታን በማኅፀኗ መሸከሟና ጡቶቿን በማጥባቷ ብቻ ነበር። እርግጥ ድንግሊቱ ለጸነሰችበት ማኅፀንና ፈጣሪዋን ለመገበችባቸው ጡቶቿ ምስጋና እናቀርባለን። ሆኖም ጌታን ለመጽነስና ለማጥባት ያበቃት ከእግዚአብሔር ዘንድ የተነገራትን ቃል ሰምታ ማመኗና በልቧ መጠበቋ ነው። ኤልሳቤጥ ለድንግል ምስጋና ስታቀርብም ጌታን ስለጸነሰች ከማመስገን ይልቅ ከጌታ የተነገሩሽ ቃል ይፈጸማልና ያመንሽ ብፅዕት ነሽ ያለችውም እመቤታችን ለመውለድ የሚያበቃት እምነቷ ታላቅ በመሆኑ ነው። የሂፖ ሊቀ ጳጳስ አውግስጢኖስ ማርያም ቡርክት የሆነችው ጌታን ከመጽነሷ በፊት በእርሱ በማመኗ ነበር። የተሸከመችህ ማኅፀን የተመሰገነች ናት ሲባልም ይልቅስ ብፁዓን ቃሌን ሰምተው የሚጠብቁት ናቸው። ስለዚህ ነው በሥጋ ዘመዶቹ የሆኑትና በእርሱ ያላመኑት ሰዎች ጥቅማቸው ምንድን ነው? ድንግል ማርያም በልቧ በእምነት ባትጸንሰው ኖሮ በሥጋዋ ለመጸነስ ባልበቃሽ ነበር ብሏል። ለቤተ ክርስቲያን ሁሉ ተስፋውም ይህ ነው። መልአኩ ሳትጸንስ በፊት ጌታ ከአንቺ ጋር ነው እንዳላት ድንግል ማርያም ጌታን በማኅፀኗ ለመጽነስ ያበቃት አስቀድሞ በእምነት በልቧ ጸንሳው ስለነበረ ነው። ጌታ በሥጋ የተወለደው አንድ ጊዜ ነውና እርሱን በሥጋ የመጸነስ ዕድል ከድንግሊቱ በቀር ለማንም ሴት ሊደርሳት አይችልም። ሆኖም አንድ ተጨማሪ ዕድል ግን ለሴቶች ሁሉ ተሰጥቷል። አባ መቃራ ለአንዲት መነኩሲት እንዲህ ሲል እንደነገራት፣ እህት ሆይ እመቤታችን ማርያም በማኅፀኗ እንደተሸከመችው አንቺም ጌታን በልብሽ ትሸከሚው ዘንድ ይገባሻል። እመቤታችን ጌታን በእምነት በመጸነስ ያገኘችው ብፁዓን ክርስቲያኖች ሁሉ በእርሱ በማመን ያገኙታል። ቅዱስ ኤፍሬም ይህንን አንቀጽ በተረጎመበት ስፍራ የተሸከመችህ ማኅፀን የተመሰገነች ናት ይላል። ክርስቶስ ከጸነሰችው ድንግል በረከትን እየወሰደ በእርሱ ለሚያምኑት ሁሉ ያድላቸዋል። ይህ በረከት አስቀድሞ ከድንግል ማርያም ጋር ብቻ የነበረ በረከት ነበር። አሁን ግን ከሚያምኑት ሁሉ ጋር ለዘላለም ይኖራል። ብፁዓንስ ቃሉን ሰምተው የሚጠብቁት ናቸው የተባለውም ለዚህ ነው በማለት ያመነችው ብፅዕት ድንግል ማርያም ለምዕመናን ሁሉ የበረከት ምንጭ መሆኗን አስረድቷል። ቅዱስ ባስልዮስም ክርስቲያኖች ሁሉ የክርስቶስ ቅዱስ ሥጋውንና ክቡር ደሙን ከመቀበላቸው በፊት እንዲጸልዩት በደረሰው የውዳሴ አምላክ ጸሎት ላይ ድንግል ማርያምን እንዲህ ይላታል። ከንጹሐን ይልቅ ንጽሕት የኢየሱስ ክርስቶስ እናት ሆይ በአንቺ የተጸነሰን አምላክ ዛሬ የምቀበለው ነኝ። አንቺ የኢየሱስ ክርስቶስ እናት እንድትሆኚ በሰው ሁሉ የደረሰ የአዳም ኃጢአት እንኳን አልደረሰብሽም። እኔ ግን ኃጢአት የሠራው ስሆን የአንቺን ልጅ ኢየሱስ ክርስቶስን ልቀበል ወደ ቁርባን እቀርባለሁ። መሐሪት እናት ሆይ ክፋቴ ብዙ ነውና እርሱን ስቀበል እንዲምረኝ እያዘንሽ አማልጂኝ። የእኔ መቀበል ክቡር ልጅሽን ማዋረድ መናቅ እንዳይሆን እርሱን ልጅሽን በምትቀበይበት ጊዜ የተደረገን የአንቺን መዘጋጀት፣ የአንቺን ትሕትና፣ የአንቺን ንጽሕና ስለ እኔ ፈንታ እንድታቀርቢልኝ እለምናለሁ። ይህ ከአባቶቻችን የተማርነው ወደ አመነችው ወደ ብፅዕት የምናቀርበው ጸሎት ነው። የእርሷን ወደር የሌለው እምነትና ቅድስና ባየን ጊዜ ከበረከቷ ቆርሳ ትሰጠን ዘንድ እንማጸናታለን። እርሷ ለእርሱ ማደሪያው የሆነችለት አምላክ በሕይወታችን እንዲያድር እየናፈቅን እንለምናታለን። ድንግል ሆይ ወደ አንቺ መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ያለሽ መልአክ ዛሬም ወደ እኔ ይምጣ። ኃጢአት ያደቀቃት በሐዘን የተዋጠች ነፍሴን ከጸጋ የተራቆትሽ ሆይ ደስ ይበልሽ ይበላት። ጌታ በእኔ ልብ እንዳይጸነስ ያለ ኃጢአት መኖርን ስለማላውቅ እንዴት ይሆንልኛል ብልም
ወደ አንቺ የመጣው መንፈስ ቅዱስ ወደ እኔ በምሕረት ይምጣ። በእስራኤል ልጆች ሰፈር መና እንደወረደ የልጅሽ ምሕረት በእኔ ላይ ይውረድም። አንቺን ድንግልናን ከማጣት እንደጋረደሽ እኔን ከኃጢአት ይጋርደኝ። አንቺን አምላክን ለመውለድ ያጸናሽ አብ እኔን ልጅሽን በማመን ያጽናኝ። አንቺን በማኅፀንሽ 9 ወር የጸነስሽው ጌታ እኔ ለደቂቃዎች እንኳን በልቤ እንድጸንሰው ፍቀጅልኝ። የጸነስኩትን የኃጢአት ሐሳብ ከልቤ አውጥተሽ በሕሊናዬ ልጅሽ እንዲያድር ለምኝልኝ። ጌታን በእጆችሽ መሃል ያዝሽው ሆይ አንቺ ጌታን ለዓመታት ታቅፈሽው ነበር። እኔ ግን ለአንድ ቀን እንኳን ሰውነቴ ከኃጢአት አርፎ እርሱን ብቻ ታቅፌ እንድውል ፍቀጅልኝ። እርግጥ ነው ወደ እኔ ልጅሽን ይዘሽ ስትመጪ እንደ ቤተልሔም የእንግዶች ማረፊያ የእኔም ልብ የብዙ እንግዳ ኃጢአቶች ማደሪያ ነውና ልጅሽን ለማስተኛት ቦታ የለኝም ብዬ የልቤን በር ልዘጋብሽ እችላለሁ። በሩን ብዘጋውም ግን ልጅሽ እንደሆነ በደጅ ቆሞ ማንኳኳት እንደማይሰለቸው አውቃለሁ። እኔ ፈቅጄ ባልከፍትለትም እንኳን የድንግልናሽን ማኅተብ ሳይከፍት እንደተወለደ የእኔን የተዘጋም ልብ ሳይከፍተው መግባት አይሳነውም። ስለዚህ አመፄና እምቢታዬን ቸል ብለሽ ለልጅሽ ማደሪያ አድርጊኝ። አንቺ እርሱን ከወለድሽ ወዲያ በታተመ ድንግልና ጸንተሽ እንደኖርሽ ለልጅሽ ማደሪያ ሆኜ ለሌላ የኃጢአት ጽንስ ዳግም ማደሪያ እንዳልሆን ነፍሴን አትሚልኝ። የወለድሽው መድኃኒት እኔን ዙፋኑ አድርጎ ቢቀመጥ ሰዎች በእኔ እቅፍ ስላለ ብቻ በእኔ ምክንያት እንደ ሰብአ ሰገል እንደሚሰግዱለት በአንቺ ሲሆን አይቻለሁና ሰዎች በእኔ ምግባር ምክንያት ፈጣሪን መስደብ ትተው እጅ መንሻ ያቀርቡለት። ለልጅሽ በቀረቡ ስጦታዎች ተከብቤ ከአንቺ ጋር ጌታ ሆይ ለአንተ የሚሰግዱልህ ሰዎች ዙሪያዬን ከበቡኝ፣ ለአንተ በቀረቡት ስጦታዎች ዙሪያዬን ታጠርኩ ብዬ ላመስግነው። ድንግል ሆይ አንቺን ያሳደደሽ ሄሮድስ እኔን የማያሳድደኝ ጌታ በእቅፌ ስለሌለ ነው። እኔ በልቤ ያነገስኩት የተወለደውን የአይሁድ ንጉሥ ስላልሆነ ሄሮድስ ከእኔ ጋር ጠብ የለውም። የሄሮድስን ሥልጣን አደጋ ላይ የሚጥል ንጉሥ ሰላም በእኔ እቅፍ የለም። አሁን ግን ፍቀጂልኝና ሄሮድስን ማስደሰት ትቼ ልጅሽን በልቤ ልቀበለው። የልቤን ክርስቶስ ሄሮድስ እንዳይገድልብኝ እኔም እንዳንቺ ልሰደድ። እርሱን አቅፌ መከራ ቢደርስብኝ እንኳን ጽናት እንደማገኝ በአንቺ አይቻለሁና የልጅሽን ፍቅር በልቤ አኑርልኝ። ለ3 ቀናት ከፊትሽ ዘወር ቢል ፍለጋ የወጣሽዋ ድንግል ሆይ ከእኔ ሕይወት ልጅሽ ከተሰወረ ቆይቷልና ያለ እርሱ መሰንበት የማይቻል የፍቅሩ ምርኮኛ አድርጊኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ምንጭ ዲያቆን ሄኖክ ኃይሌ የብርሃን እናት ከሚለው መጽሐፉ የተወሰደ። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የመጽሐፍ ቅምሻችን ይህንን ይመስላል። ሰብስክራይብ በማድረግ እንድትቀላቀሉን እየጋበዝን ቸር ተመኘንም።